በጌታ በሕማሙ ሰዓት ከነበሩት ሰዎች አንተ የትኛውን ትመስላለህ? ሰላም የእግዚአብሔር ልጆች እንደምን ሰነበታችሁ? ዛሬም በመጽሐፍ ዳሰሳ ተገናኝተናል። ዛሬ እጅግ የሚገርም መጽሐፍ ነው ይዤላችሁ የመጣሁት። ይህ መጽሐፍ ስለ ሕማም የተጻፈበት የፍቅር መጽሐፍ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማሙን ነገር ከተያዘበት ከሐሙስ ምሽት ጀምሮ ወደ መቃብር እስከወረደበት እስከ ዓርብ 11 ሰዓት ድረስ ያለውን ክስተት የተቀነበበበት መጽሐፍ ነው። መጽሐፉ ሕማማት ይሰኛል። የጻፈልንም ደግሞ እጅግ የምንወደው መምህራችን ዲያቆን ሄኖክ ኃይሌ ሲሆን የጃንደረባው ትውልድ መስራችና የበላይ ኃላፊ የሆነው ስለ ዲያቆን ሄኖክ ኃይሌ ለእናንተ መንገር ለቀባሪው እንደማርዳት ነውና ስለ እርሱ ምንም ሳልናገር ቀጥታ ወደ መጽሐፉ ገባለሁ። ጸሐፊው በመጽሐፉ መጀመሪያ ላይ እንደሚነግረን ኢትዮጵያና የክርስቶስ ሕማም የማይነጣጠሉ ቁርኝቶች እንዳሉ ያስታውሰናል። ገጽ 8 ላይ ኢትዮጵያ የመድኃኔ ዓለም ክርስቶስን የማዳን ሥራ ስለ ሰው ልጅ የደረሰበትን መከራ በመጽሐፍ ተጽፎ ለማንበብ እንግዳ የሆነች ሀገር አይደለችም ይለናል። ኢትዮጵያውያን የክርስቶስን ሕማም ከባኮስ ጀምረው በልባቸው ውስጥ ስለው በሥርዓቶቻቸውና በጽሑፎቻቸው ውስጥ አክብረውትና በደማቸው ውስጥ አዋህደውት ለዘመናት ዘልቀዋል። ይህ መጽሐፍ ደግሞ ያንን እውነት አሁን ካለንበት ዘመን ጋር አቆራኝቶ አዛምዶ ያሳየናል። የመጽሐፉን ዋና ዓላማ ለመረዳት ጸሐፊው ያሰፈራቸውን 3 ሐሳቦችን በጥልቀት መመልከት ያስፈልጋል። የመጀመሪያው ገጽ 17 ላይ ያስቀመጠው ሲሆን እርሱም እንደዚህ ይላል። የዚህች መጽሐፍ ዋነኛ ዓላማ ከጃንደረባው ዘመን ጀምሮ ቤተክርስቲያናችን ስታነበው የኖረችውን የመድኃኔ ዓለም ክርስቶስን የሕማማቱን ነገር በወንጌሉ መሰረትነት በአበው ትምህርት ብርሃንነትና በሊቃውንት ምርኩዝነት ከእኛ ዘመን ነባራዊ ሁኔታ ጋር አገናዝቦ ማሳየት ነው ይላል። ዝቅ ብሎም ደግሞ ከመጀመሪያው አዳም የተገኘንበት ተፈጥሮ ለሞት ከዳረገን በኋላ በዳግም ተፈጥሮ በክርስቶስ ወደ ተፈጠርንባት የቀራንዮ ኮረብታ ለአፍታ በህሊናችን እንድንመለስና እንደ 100 አለቃው ደረታችንን እየደቃን በእውነት የእግዚአብሔር ልጅ ነበረ ብለን እንድንጸጸት ማድረግ የዚህች መጽሐፍ መጻፍ ምክንያት ነው። ምናልባት ለአፍታ መከራውን አስበን ወደ ልባችን ብንመለስ ለሞተልን አምላክ መኖር ብንችል ደሙን ባፈሰሰልን አምላክ ፊት እንባችንን ማፍሰስ እንኳን ብንችል በሚል ተስፋ የተጻፈች ናት ይላል። በተጨማሪም ሶስተኛውና ዋናውን ደግሞ ገጽ 25 ላይ እንዲህ ብሎ ይገልጸዋል። የመጽሐፉም ዓላማ በመናነባቸው የ20 ሰዓታት የወንጌሉ ክስተቶች መነጽርነት ራሳችንን ፈልገን እንድናገኝ መርዳት ነው ይላል። እነዚህን 3ቱን ገጣጥመን አንዱን ዓላማ ስናወጣ የመጽሐፉ ዋና ዓላማ የ20ውን ሰዓታት የጌታችንን ሕማም በወንጌል መሰረትነት በአበው ትርጓሜና በኢትዮጵያዊ ለዛ አሁን ካለንበት ነባራዊ ሁኔታ ጋር አዛምዶ በማቅረብ በ20ው ሰዓታት ክስተቶች መስታወትነት ራሳችንን ፈልገን እንድናገኝና በንስሐ ወደ ክርስቶስ እንድንመለስ መርዳት ነው። መጽሐፉ ጌታ በተሰቃየባቸው 20 ሰዓታት ውስጥ እኛ የቱ ጋር እንደነበርንና ራሳችንን ስንጠይቅ እንደዚሁም ደግሞ በክስተቱ ውስጥ ራሳችንን ፈልገን ስናገኝ ማየትን ይናፍቃል። እንደዚህም ይላል፣ ወዳጄ ሆይ እባክህን ጌታችን ከተያዘበት ሐሙስ ማታ እስከ ተቀበረበት ዓርብ ያለው ክስተት ውስጥ ራስህን ፈልገው። በዚያ ከነበሩት ሰዎች አንተ ማንን ትመስላለህ ብሎም ይጠይቀናል። በዚያ በከበደው ሰዓት አንተ የት ነበርክ? እንደ ጴጥሮስ የካድክ ወይስ እንደ ቅዱስ ዮሐንስ ከመስቀሉ ስር የቆምክ? ወይስ እንደ አይሁድ ስቀለው ብለህ የጮህ? የኦርቶዶክሳዊው የመጽሐፍ ቅዱስ የንባብ ስልት አንዱ መገለጫው በመጽሐፍ ቅዱስ ውስጥ ራስን ፈልጎ ማግኘት ነውና
ይህንን መጽሐፍ ስናነብ በእያንዳንዱ ክስተት ውስጥ ራሳችንን ፈልገን ማግኘት ዋናው ስራችን ይሆናል ማለት ነው። በዚህ ዳሰሳችን መጽሐፉን በምዕራፍና በይዘት ከፋፍለን እንመለከተዋለን። ከይሁዳ ክህደት ጀምሮ እስከ ቀራንዮ ስቅለት፣ ከጲላጦስ አደባባይ ዝምታ እስከ መቃብር ድረስ ያለውን ምስጢር አብረን እንፈትሻለን። በቁጣ ጎተቱት፣ በፍቅር ተከተላቸው። ይህን ያህል ትህትና እንደምን ያለ ትህትና ነው? ይህንን ያህል ትዕግስትስ እንደምን ያለ ትዕግስት ነው? የሚሉትን የቅዳሴያችንን ቃላት ለዳሰሳችን እንደ መግቢያ እንጠቀምባቸዋለን። መጽሐፉ በእውቀት በታጨቁ ከ6 እስከ 14 ንዑሳን አርእስቶች በተሰደሩበት 6 ምዕራፎችና በ528 ገጾች የተቀነበበ ነው። ከየትኛው ዘውግ እንመድበዋለን ስንል ደግሞ ከስብከታዊ ወይንም ደግሞ ሆሚሊቲክ ከሚባለው ዘውግ እንመድበዋለን። እርግጥ ነው በዓለማዊው መነጽር ብናየው ወደ ታሪክ የሚያዘነብል ቢሆንም ይህ መጽሐፍ ግን መንፈሳዊ ስለሆነ ከስብከት ወይንም ደግሞ ሆሚሊቲክ ከሚባለው ዘውግ እንመድበዋለን። መጽሐፉን ጠንካራ ከሚያደርጉት ጉዳዮች መካከል 4ቱን ብቻ እንመልከትና ቀጥታ ወደ መጽሐፉ እንገባለን። የመጀመሪያው ርዕሰ ጉዳዩን ማዕከል አድርጎ መጽሐፍ ወይንም ደግሞ ለርዕሱ ታማኝ መሆን ሲሆን ከሐሙስ ምሽት እስከ ዓርብ 11 ሰዓት ያሉትን ክስተቶች ብቻ ይዳስሳል። ለ20 ሰዓታት ክስተቶች ማጠናከሪያ ከልዩ ልዩ መጻሕፍት እያጣቀሰ ከልዩ ልዩ ታሪኮች እያመጣ ያብራራልናል እንጂ ከ20 ሰዓታት አንዳች እንኳን ዝንፍ አላለም። ሁለተኛው ዶክትሪንና ስፔኩሌሽንን ወይንም ደግሞ ዶግማችንን ወይም አስተምህሮቻችንንና የግል ምልከታዎችን እጅግ በሚገርም ሁኔታ ለያይቶ ነው የሚያስቀምጣቸው። ለምሳሌ ሁሉም ነፍሳት ከሲኦል ወጥተዋል ወይስ አልወጡም? ፈያታዊ ዘየማንስ እንዴት ነው የዳነው? ጌታ በዕለተ ዓርብ ያስነሳቸው ሙታን እነማን ናቸው? የጌታ ችንካሮች ስንት ናቸው? በተጨማሪም ሃይማኖትንና ታሪክን ለያይቶ በማቅረብ አቻ አይገኝለትም። ይህም መጽሐፉን እጅግ ጠንካራ ያደርገዋል፣ እይታችንም እጅግ እንድናሰፋ ያደርገናል። ሶስተኛው የምንጭ አጠቃቀም ላይ ወደር አይገኝለትም። በምንጭነት የተጠቀማቸው አብዛኞቹ መጻሕፍት የጥንት መጻሕፍት ሲሆኑ አንዳንድ መጻሕፍትን ብቻ ከቅርብ ጊዜ እትሞች እና ከጆርናሎች ተጠቅሟል። ይህም መጽሐፉን ጥንታዊውን ሐሳብ ለማንጸባረቅ እጅግ አግዞታል። አራተኛውና ዋነኛው ይህ መጽሐፍ ራሳችንን እንድናይበት ተደርጎ የተዘጋጀ ድንቅ መስታወት ነው። እነዚህ 4 ሐሳቦች መጽሐፉን እጅግ ልዩ ያደርጉታል። አሁን ወደ መጽሐፉ የመጀመሪያው ምዕራፍና ይዘት እንለፍ። የመጽሐፉ የመጀመሪያው ምዕራፍ የመጀመሪያው ቁስል ይሰኛል። ጌታችን በመስቀል ላይ ከመቸንከሩና በጦር ከመወጋቱ አስቀድሞ በልቡ የታተመና የተሰፋው የመጀመሪያው ቁስል የቅርብ ደቀ መዝሙሩ የሆነው የይሁዳ ክህደት ነበር። ጸሐፊው እንደሚለው ግድ ባይሆንበት ኖሮ ስለ ይሁዳ ባልጻፈ በወደደ ነበር። ነገር ግን ይሁዳ ራሱ ጌታችን ስለ እኛ ከታገሳቸው መከራዎች አንዱ ነበርና ይጽፍ ዘንድ ግድ እንደሆነበት ይነግረናል። በዕለተ ዓርብ በጠላቶቹ ከተሰቃየው ስቃይ ይልቅ በወዳጁ በይሁዳ የተሰቃየው ስቃይ እጅግ የከፋ ነበር። ብዙዎቻችን ለጌታ ሞት ዋነኛው ምክንያት ይሁዳ እንደሆነ ይሰማናል። ነገር ግን ጸሐፊው መጀመሪያውኑ ቢሆን አይሁድ ጌታን ለመግደል መስማማታቸውንና ምቹ ጊዜ የሚጠብቁ እንደነበር የይሁዳን ማስተዋጽኦ እምብዛም እንደነበር ይተነትናል። ሐሳቡንም ጠቅለል ሲያደርገው ገጽ 34 ላይ እንዲህ ብሎ ይደመድመዋል። የማይስማሙት ማህበራነ አይሁድ የተስማሙበትን የጌታን መሰቀል ጉዳይ ይሁዳ ባይኖር አይፈጸምም ብሎ ማሰብ ከእውነት እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ
ጌታን አሳልፎ መስጠቱ በክርስትና አይን ስናየው እጅግ አሳዛኝ ነው። በአይሁድ አይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኝነት ሚና ብቻ ነው ይላል። ቀጥሎም የባለ ሽቶዋ ማርያምና የይሁዳ ነገርንም ያነጻጽራል። ብዙም ያልተማረችው ሴት 300 ዲናር የሚያወጣውን ሽቶ በጌታ ላይ ስታፈስ ብዙ ለተማረው ለይሁዳ ግን ያ ብክነት እንደነበረና ለእርሱ ትርፍ ማለት ወደ ኪሱ የሚገባው 30 ብር እንደሆነ በሰፊው ይተነትናል። ለእግዚአብሔር የምንሰጠው ጊዜ፣ ጉልበትና ገንዘብ እንደ ብክነት የምንቆጥር ይሁዳዎች እንኖር ይሆን? መልሱን ለራሳችን። ጌታ ታማኝነትን በሚጠይቀው በገንዘብ ያዥነት ቦታ ላይ ይሁዳን ለምን እንደሾመው የቅዱስ አውግስጢኖስን ትርጓሜ ጠቅሶ ሲያብራራ ደግሞ እንደዚህ ይላል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ ብሎ ይጠይቅና ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው ይላል። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። በይሁዳ በሽታ ስለምንሰቃይ ሰዎች፣ በዝሙት የኖረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ሲል ነፍሱን እንዳጣ፣ በተጨማሪም በ30 ብር የሸጠው ጌታውን ሳይሆን ነፍሱን እንደሆነ በሰፊው ይተነትናል። እንደ ዳታንና እንደ አቤሮን መሬት ተከፍታ ስላልዋጠችው ከአይሁድ ጋር ተስማምቶ መጥቶ ምንም እንዳልተፈጠረ ሲቀላቀላቸው፣ ጌታ ግን ሁሉን አዋቂ ሆኖ ሳለ ይሁዳን እንዳላዋረደው ይልቁንም በፍቅር አጎንብሶ እግሮቹን እንዳጠበውና ከኛም ጋር አነጻጽሮ ይተነትናል። እንዲህ ይለናል። ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሰጠውን የይሁዳ እግሮች ሲያጥብ ከማየት በላይ በቂም በበቀል ለቆሰለው ልባችን ምን መድኃኒት ይኖር ይሆን ብሎ ይጠይቀናል። ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለህ ብሎ ደግሞ ይጠይቀዋል። በጌቴሴማኒ መልአክ አበረታታው የሚለውንም ትርጓሜ ደግሞ በእነ አባ ጊዮርጊስ ዘጋስጫ፣ በእነ ቅዱስ ኤጲፋኒዎስና በሌሎች መተርጉማን ትርጓሜ ያፍታታልናል። ይሁዳ ጌታን የማስያዣ እቅድ ሲነድ የምስጢር ኮዱን መሳም እንዳደረገ መምህር ሆይ እንጂ አንድም ጊዜ ጌታ ሆይ ብሎ ጠርቶት እንደማያውቅ፣ እንደዚሁም ደግሞ ከማቁሰል ስለከፋው መሳም በሰፊው ይተነትናል። የወዳጅ ማቁሰል የታመነ እንደሆነና የጠላት መሳም ግን እጅግ የከፋ እንደሆነ ከመጻሕፍትና ከቅኔዎች እያጣቀሰ፣ እንደዚሁም ደግሞ ከለንጊኖስ በጦር መውጋት ጋር እያነጻጸረ ይተነትንልናል። ይሁዳ ሆይ በመሳም አሳልፈህ ትሰጠኛለህን ስለሚለውም የጌታችን ንግግር ይተነትናል። እኛስ ጌታችን በሳምነበት ከንፈራችን ስንት ጊዜ ክደነው ይሆን? መልሱን ለራሳችን። የይሁዳ ትልቁ ኃጢአት ምን እንደሆነ የብዙ ሊቃውንት ትርጓሜ እየጠቀሰ ከቅዱስ ጴጥሮስና ከፈያታዊ ዘየማን ከኛም ጋር እያነጻጸረ ስለ ደሙ ዋጋ፣ በደሙ ዋጋ ስለተገዛው መሬት በሰፊው ያብራራል። ስለ ይሁዳ ዕጣ ፈንታም ደግሞ ብዙ ጊዜ ይሁዳ ያሳዝነኛል የምንል ሰዎች አለን። ትንቢት ስለተነገረበትና አማራጭ ስለሌለው ነው ክርስቶስን ያስያዘው ብለን የምንከራከር ሰዎችም ደግሞ አለን። ለእነዚህና መሰል ጥያቄዎች በአበው ትርጓሜ የተቃኘ እጅግ የሚገርሙ ምላሾችን ይሰጣል። በአጠቃላይ የመጀመሪያው ቁስል ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ከመሰቃየቱ በፊት በነፍሱና በልቡ ምን ያህል የከፋ ስቃይ እንዳገኘው ይተነትንልናል። ይህ የ20 ሰዓታት ጉዞ እጅግ የከፋው ክፍል ነበረ። በቀጣዩ ምዕራፍ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐናና በቀያፋ አደባባይ ሲቆም የተቀበለውን ሁለተኛውን የመከራውን ክፍል ደግሞ እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ከተያዘ በኋላ መጀመሪያ የተወሰደው ወደ አይሁድ የሃይማኖት መሪዎች ወይንም ደግሞ ወደ ካህናት አለቃ ነበር። ዲያቆን ሄኖክ ኃይሌ በምዕራፍ 2
ሊቀ ካህናት በሊቃነ ካህናት ግቢ በሚል ርዕስ የዘላለም ሊቀ ካህናት በምድራውያን ሊቃነ ካህናት ፊት የተቀበለውን ውርደትና የሐሰት ፍርድ ይተነትናል። ይህ ክፍል በፍትህ ስም የተፈጸመ ታላቅ የፍርድ ግፍ የተፈጸመበት አደባባይ ነው። ጌታ በጌቴሴማኒ መያዙንና በዚያን ወቅት ስለተፈጸሙ ኩነቶች በሰፊው ይተነትናል። ከወታደሮቹ ጋር ስለነበረው የቃላት ምልልስ፣ ስለ ሐዋርያቱ መበታተን፣ ስለ ማልኮስ ጆሮ፣ ስለ ቅዱስ ጴጥሮስ ፍቅር፣ ክህደትና ጸጸት፣ እንደዚሁም ለንስሐ ስለጠራቸው ዶሮና የመሳሰሉትንም ደግሞ ይተነትናል። ስለ ሐናና ስለ ቀያፋ፣ ስለ ሊቀ ካህንነት ከስር መሰረቱ ጀምሮ ያለፉ ዘመናትን እየዳሰሰ አንድ ወይስ ሁለት ናቸው የሚለውን እንደዚሁም ደግሞ በወቅቱ ስለነበረው ስር የሰደደ ጉቦ ምን ያህል ባለሀብቶች እንደነበሩ ከሮማውያን ገዢዎች ጋር ስለነበራቸው ግንኙነትና ስለመሳሰሉት በሰፊው ይተነትናል። ስለ ታላቁ የአይሁድ ሸንጎ ማን ማንን እንደሚያካትት፣ በምን ጉዳዮች እንደሚሰበሰብ፣ እንደዚሁም ደግሞ ይህን ሸንጎ በማድረጋቸው ሳያስቡት የጌታን ማንነት እንዴት እንዳረጋገጡ፣ በዚህ ሸንጎ ምን ህጎች እንደተጣሱና ከሸንጎው ጋር የሚገናኙ በርከት ያሉ ጉዳዮችንም ደግሞ እንደዚሁ ይቃኛል። ገጽ 111 ላይ እንደዚህ ይላል። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰበሰቡ እንዳለው እርስ በርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳይ ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑ የማይስማሙት በጌታ መገደል ተስማምተው ተሰብስበዋል። በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተማሃሉ ክቡረ ንጉሠ ሰቀሉ ደሙ ላይሌነ ወላይለ ውሉድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው ይላል። አያይዞም ጌታን በጥፊ ስለመታው ስለመጻጉና ስለጨለማው ፍርድ ቤት በርከት ያሉ ሐሳቦችን እያነሳ ይተነትናል። ጌታችን በመጀመሪያ ወደ ሐና ከዚያም ደግሞ ወደ ቀያፋ ተወሰደ። እነዚህ ሰዎች ሕግንና እውነትን እንዲጠብቁ የተሾሙ ቢሆንም በጌታ ላይ ግን የሐሰት ምስክሮችን አቆሙ። ጸሐፊው የዚህን ሁኔታ አስከፊነት የገለጸበትን ሁኔታ ጠቅለል ስናደርገው በቀያፋ ግቢ የታየው ፍርድ ፈራጁና ከሳሹ አንድ በሆኑበት ምስክሮቹም በሐሰት በተስማሙበት አደባባይ የተፈጸመ የዓለማችን ትልቁ የፍርድ መዛባት ነበረ ብለን ልንወስደው እንችላለን። ጌታ ስለተከሰሰበት ጉዳይ የእግዚአብሔር ልጅ ነኝና መሲህ ነኝ ለሚል አካል ምን እንደሚደረግ፣ ቀያፋ ልብሱን ስለመቅደዱ ከሕግ አንጻር፣ እንደዚሁም በዚያች በጭንቅ ሌሊት ስለተፈጸሙ በርካታ ግፎች በሰፊው ይተነትናል። በአጠቃላይ በዚህ ምዕራፍ ጌታችን በሃይማኖት ስም ግፍ በሚፈጽሙ ሰዎች የተቀበለውን መከራ፣ የጴጥሮስ መካድ፣ መጸጸትና የካህናቱ ክፋት በአንድ አደባባይ ታይተዋል። መጽሐፉ እያንዳንዳችንን እንዲህ ሲል ይጠይቀናል። አንተ በዚያ ግቢ ውስጥ የትኛውን ነህ? እንደ ጴጥሮስ የካድክ ወይስ እንደ ቀያፋ በሐሰት የምትፈርድ? መልሱን ለራሳችን ይሁን። በቀጣዩ ምዕራፍ ጌታችን በምድራዊ ገዢዎች በጲላጦስና በሄሮድስ ፊት ቀርቦ የገጠመውን ሌላኛውን የመከራውን ምዕራፍ እንመለከታለን።